ትንሽ ፀሐይ ይምታችሁ ብዬ ነበር። ያው እግዚአብሔር ገላገላችሁ። ጸሎታችሁ እንደኔ ጭካኔ አላደረገባችሁ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። የጻድቁ አባታችን አቡነ ሀብተ ማርያም ታላቁ ሐዋርያ የመነኮሳት አባት የምእመናን መማፀኛ በረከት ረድኤታቸው ይደርብን እና ጥቂት ገድላቸውን ነው የምንማረው። ስለ ወላጆቻቸው ስለሳቸው ገድል፣ ምናኔ፣ ምንኩስና፣ ጸሎት፣ ትሩፋት፣ ቃል ኪዳን ጥቂት እንማራለን። ክርስትና በጣም ትልቅ ነገር ነው፣ ማረፊያ ነው። እንደኛ እንደ ደካማዎቹ ሳይሆን የበረቱት የጸኑት በእውነት የኖሩበት አባቶቻችን ትልቅ ስራ ስለሰሩ እንኳን ሰውን አይደለም ምድሪቱን ዘመኑን እያንዳንዱን በሀገራችን ያለውን ተንቀሳቃሽ ሁኔታ በሃይማኖታዊ ሕይወት ሃይማኖቱ እንደ ዘወትር ሕይወት እንዲሆን በቃል አስተምረው በሕይወት ኑረው እዚህ ስላደረሱት በጣም ደስ ይለናል። እግዚአብሔርንም እናመሰግነዋለን ስለ ቅዱሳኑ። እግዚአብሔር በቅዱሳኑ ዘወትር ይመሰገናል። መንክር እግዚአብሔር በላዕለ ቅዱሳኒሁ። እግዚአብሔር በቅዱሳኑ ዘንድ የተደነቀ የተከበረ የተመሰገነ ነው ይላል ቅዱስ ዳዊት። እና መቼስ እግዚአብሔር ያሳያችሁ። አሁን በዚህ ጊዜ ከቤት ወጥቶ ዓለማዊ ስራን ትቶ እግዚአብሔርን ለመማፀን ለመሰብሰብ ምክንያት እንዲሆኑን ቅዱሳንን ያዘጋጀልን እግዚአብሔር እነሱን መርጦ በቃል ኪዳኑ አጽንቶ ለእኛ የሰጠን ለዚህ ስጦታው ምን እንከፍለዋለን? እግዚአብሔር ቸር ነው በጣም እንደ ሰው አይደለም። ቸርነቱ በጣም ብዙ ነው። መዓቱ የራቀ ምሕረቱ የበዛ ረሁቀ መዓቱ ብዙኃ ምሕረት ይባላል እና እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑ። በዚህ በቅዱስ ጳውሎስ ዕብራውያን ምዕራፍ 13 ቁጥር 7 ላይ ሁል ጊዜ የምታውቁት የምትማሩበት በቃላችሁ የያዛችሁት ቃል አለ። ኃይለ ቃል እሱም መነሻ አድርገን እንማራለን። እግዚአብሔር ጥበብ ገልጦልን አባቶቻችን እንደኖሩት መኖር ባንችልም እንኳን ጥቂት በጥቂት እንድናድግ ከጠላት ወጥመድ እንድናመልጥ ዓለምን ድል እንድናደርግ እንድናሸንፍ በረድኤቱ አይለየን። ስራቸውን እያያችሁ በእምነት ምሰሏቸው ይላል ቅዱስ ጳውሎስ እና በስራ በእምነት ቅዱሳንን መምሰል እንደሚገባ ያስተምራል። ፈቃዳችሁ ሆነ ሁላችሁም በሉ እስኪ ነገር እየተቆራረጠ የቅድሙ ነገር አይቀርላችሁም። ዝግጅት አለ። ስራቸውን እያያችሁ በሉ እስኪ በእምነት ምሰሏቸው። እንደዚህ ተብሏል። እንግዲህ የኛ የቤተ ክርስቲያናችን ትምህርት ከእግዚአብሔር የተገኘ ነው። ሕይወቱ ሁሉ ከእግዚአብሔር ተገኝቶ ወደ እግዚአብሔር የሚያደርስ ሕይወት ነው። ትምህርቱ፣ ስርዓቱ አሁን እኛ የያዝነው የድባብ ጥላ ይዘን የምናከብረው ከዚያ ወጥተን እዚህ ደርሰን እንደገና ተመልሰን የምንገባበት ይህ ሁሉ ስርዓት አባቶቻችን ያቆዩልን ከእግዚአብሔር የተገኘ ነው። ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ታላላቆቻችሁን መምህራኑን ቅዱሳኑን አስቡ። ወእንዘ ትሬእዩ ሰናየ ግዕዞሙ ተመሰልዎሙ በሃይማኖት፣ በጎ ስራቸውን አይታችሁ በእምነት ምሰሏቸው ይላል። እግዚአብሔር በቸርነቱ ዓለምን ያለ ቅዱሳን ያለ አንዳንድ ሰው በየዘመናቱ አይተወውም። ዓለም በክፉ ዘመን እንኳን ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተርካክሎ በሚበድልበት ጊዜ እንኳን በዘመናት እነ ኖህን እነ አብርሃም እነ ይስሐቅ እነ ያዕቆብ በኋላ ዘመን ሌሎች እነ ሎጥን ሌሎች ቅዱሳንን አስቀርቷል። በዘመናት በቤተ ክርስቲያንም ታሪክ ከመጀመሪያው ጊዜ ጀምሮ ከኢትዮጵያዊ ጃንደረባ ጀምሮ በሀገራችን በኋላ የተነሱ ብዙ ቅዱሳን
በየዘመናቱ እየተነሱ በአንደኛው መቶ ክፍለ ዘመን ባኮስ ሐዋርያ ለኢትዮጵያ ቤተክርስቲያን እጽው ኮነ ሐዋርያ ለአሃዊሁ ጃንደረባው ለወንድሞቹ ሐዋርያ ሆነ ተብሎ የተነገረለት በኋላ ዘመን እና አቡነ ሰላማ ከሳቴ ብርሃን ከዚያ በፊት የነበሩ ቅዱሳን 9 ቅዱሳን ከሌላ ቦታ መጥተው በኢትዮጵያ የወንጌልን ብርሃን ያበሩ ገዳማትን የሰሩ መጻሕፍትን የጻፉ ቅዱሳን በኋላም ለቅዱስ ያሬድ አባታችን የኢትዮጵያ ቤተክርስቲያን አንደበት ሊቁ እነሱ በሕይወት መናኝ ባህታዊ አባት በየዘመናቱ በ11ኛው በኋላ እንኳን በመካከል መከራ ጸንቶ ነበር። በ11ኛው እነ ቅዱስ ላሊበላ በሀገራችን ለቅዱስ አቡነ ገብረ መንፈስ ቅዱስ ወንጌል ሰብከዋል። ሃይማኖትን አጽንተው በሕይወት ኖረው በኋላም እና አቡነ ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን እና ቅዱስ አቡነ ሀብተ ማርያም በቅዱስ አቡነ ተክለ ሃይማኖት ዘመን የነበሩ ናቸው። በዚያ ተቀራራቢ ዘመን ነው እንደ ገድላቸው የተጻፈው ታሪክ ያንም ያመለክተው እና ምንድነው ወላጆቻቸው አባታቸው ፍሬ ቡሩክ ወይም ቡሩክ ፍሬ ይባሉ ነበረ ይላል። ፍሬ ቡሩክ የተባረከ ፍሬ የተባረከ ዘር እንደማለት ነው። እናታቸው ዮስቴና ትባላለች የአባታችን አቡነ ሀብተ ማርያም እና እነዚህ ቅዱሳን ደጋግ ሰዎች ናቸው። ከክርስቲያን ቤተሰብ ተምረው ያደጉ በስርዓት ተኮትኩተው በታዛዥነት በትህትና ወላጅን በማክበር በመላላክ በማገልገል ያደጉ ናቸው። በልጅነታቸው በክርስቲያናዊ ጋብቻ ጸንተው አንድ ወንድ ለአንድ ሴት፣ ለአንዲት ሴት አንዲት ሴት ለአንድ ወንድ በሚለው ተወስነው በሥርዓተ ቤተ ክርስቲያን ይኖሩ ነበረ እና ጻድቃን ናቸው። በተለይ እግዚአብሔርን መፍራታቸውን በሁለት ነገር ይገልጹታል። አንደኛ እንግዳ ተቀባዮች፣ ሰው ወዳጆች ናቸው። እንግዳ ተቀባይ ሰው ወዳጆች ናቸው። በፊቱ እንደምታውቁት ሰው ቤት የእግዚአብሔር ነው ይባላል። እንደዚህ ሰምታችኋል። ሽማግሌዎች ያው ታውቃላችሁ፣ ያው ዘመን ልጅ ነው ቤት የእግዚአብሔር ነው ይባላል እና ያ ማለት እኔም እንደ እግዚአብሔር ፈቃድ በቤቴ እኖርበታለሁ፣ እግዚአብሔርን ብሎ የወጣ እንግዳም ያርፍበታል ማለት ነው እና ሲመጣም ሰው የእግዚአብሔር እንግዳ የእግዚአብሔር እንግዳ ይላል። ያው በገበሬ አነጋገር የመሸበት የእግዚአብሔር እንግዳ አታሳድሩም ወይ ተብሎ ይጠየቃል። ያው እየሰማችሁ ነው። በከተማ እንግዲህ ይሄ ነበር ነው ፓስት ቴንስ ሆኗል። አሁን ፓስት ፕሬዘንት ይባላል። ሰው ቤቱን በሸዋ አጥሮ በዚያው ነው መብራት ይለኩስበታል። አንዳንዱ ሰው እንደዚህ አይነት ነው። ቢንኳኳ አይሰማ ድሃ የማይገባበት ዓለም ሆነ እና እግዚአብሔርን ያለ እግዚአብሔርን ብሎ የወጣ እንግዳ በቤታቸው ያርፋል። እንግዳ ይቀበላሉ። ሰው ወዳጆች ናቸው። ሁለተኛ በጸሎት በትሩፋት ድሃ በመርዳት የሚኖሩ ናቸው። የተቸገረ የሚረዱ አሁን ክርስትና ምዕመናን በሕይወት የሚኖር ነው እንጂ እንደው በመዝሙር በዚህ በዚያ ብቻ አይደለም። በሕይወት ነው። እንግዳ መቀበል፣ የተቸገረ መርዳት፣ በጸሎት መጽናት። እንዳሁኑ ዘማሪ የበዛበት ዘመን አልነበረም። የዚያን ጊዜ ጥሩ ነው። እግዚአብሔር በሚያውቀው ሕጉን ስርዓቱን የተከተለው እንደ ሕፃናቱ አሁን ሕፃናቱ እግዚአብሔር ያሳድግልን። ቤት ደስ ይላሉ። በቃ አረማመዳቸው፣ ስርዓታቸው ከመምህራን ተምረው ይሄ ነው እንግዲህ አሁን በዘፈን መልክ የዘፈን አምሮቱ ሰው የሚወጣበት እሱ ዝም ብሎ ነው። ሩብ ጉዳይ ለዘፈን የሆነ መዝሙር እንደዚህ አግባብ አይደለም። ለቅዳሴ የማያደርስ ለጸሎት የማያተጋ ያው እንግዲህ የዘፈን ኮፒ ፔስት አይነት ነገር እየሆነ መጣ። እሱን ምዕመናን መቅረፍ ነው። ለጸሎት ነው መትጋት። ለዚያ ነው እንጂ አሁን መቼስ ዘመኑ እና ቅዱስ ፍሬ ቡሩክ የአቡነ ሀብተ ማርያም አባት ዮስቴና በጸሎት በምግባረ ሰናይ የሚኖሩ ናቸው። ድሃ የሚረዱ እና ልጅ ስላልነበራቸው ያው በክርስትና ዓላማው አንድ ነገር ነው፣ የእግዚአብሔርን መንግስት መውረስ፣ በስራው ሁሉ እግዚአብሔርን ደስ አሰኝቶ ወደ እግዚአብሔር መድረስ ነው፣ ወደ እግዚአብሔር መገስገስ ነው። ክህነቱ ወደ እግዚአብሔር መገስገስ ነው። ምንኩስና ወደ እግዚአብሔር መገስገስ ነው።
በእናንተ ዓለምም ትዳር ይዞ ልጅ ወልዶ መኖርም ወደ እግዚአብሔር መገስገስ ነው። እንግዳ ተቀብሎ ሀብት ንብረት አፍርቶ የራበው የጠማው አብልቶ አጠጥቶ የታረዘ አልብሶ ወደ እግዚአብሔር መገስገስ ነው። ዓላማ ውስጡ ነው፣ ሌላ ነገር የለውም። እና እንደ ዳዊት አምላኬ ፈጣሪ ሆይ ገይሳቤከ ወደ አንተ ገሰግሳለሁ፣ ጸማት ነፍሴ ለከ ነፍሴ አንተን ተጠማች ብሎ መዘመር ነው። እንደዚህ ነው መዝሙር። እና ልጅ ቢያጡ እንግዲህ በዓለም ተጋብተን የምንኖረው ልጅ ወልዶ ለመኖር ለእግዚአብሔር ዘር እንደ ፈቃዱ ተክቶ ለሃይማኖት ለማለፍ እግዚአብሔርን ለማስደሰት ነው። ተጋብተን ልጅ መውለድ የማንችል ከሆነ ብለው ቅድስት ዮስቴና ወደ ገዳም ሄደች፣ ወደ ምድረ በዳ። በዚያ ጊዜ አንደኛው መቶ ክፍለ ዘመን 12ኛው 13ኛው መቶ ክፍለ ዘመን ከዮዲት ጉዲት በኋላ ገዳማት አድባራት ተጎድተው ስለነበረ የፈረሱ አድባራት ገዳማት የተሰሩበት ሰው ወደ ገዳም በዚያ መከራ እንኳን ሳይሰለች ተስፋ ሳይቆርጥ ወደ ገዳም የሚገባበት ዘመን፣ ሁሉም በቃ ወጣቱ ወደ ገዳም የሚሄድበት ዘመን ነው። ሰማዕትነት እንደ ሙሽርነት የሚቆጠርበት ዘመን፣ ምናኔ እንደ ምርጫ የመጀመሪያ ሆኖ የሚፈጸምበት ዘመን ነው። 12ኛው 13ኛው አቡነ ገብረ መንፈስ ቅዱስ የሰበኩት ለቅዱስ ላሊበላ፣ ለቅዱስ አቡነ ተክለ ሃይማኖት፣ ለቅዱስ አባ ኢየሱስ ሞዐ፣ ለቅዱስ አባ ጊዮርጊስ ዘጋስጫ፣ ለአቡነ መድኃኔነ እግዚእ፣ ለአቡነ ሳሙኤል በእነዚህ ሁሉ ቅዱሳን ለምናኔ ለወንጌል ለገዳማዊ ሕይወት ትልቅ ነገር አድርገው ስለነበረ በቃ ወደ ገዳም እንሄዳለች ዮስቴና። ትዳሯን ተግባብተው ተነጋግረው፣ አሁን ዝም ብሎ ሲጨንቀው የሚሄደውን ሁሉ አይደለም፣ ተነጋግረው ተስማምተው በዚህ ኖረን ዘር ተክተን እግዚአብሔርን ማስደሰት ካልሆነልን ገዳም ገብተን ራሳችንን ይዘን ነፍሳችንን ለሥላሴ ስጋችንን ለአራዊት ብለን እንኖራለን ብለው እሷ ወደ ገዳም ወደ ምድረ በዳ ሄደች። ተግባብተው ተስማምተው እሺ ተባብለው። የድሮ ባለትዳሮች ይግባባሉ ሳይነጋገሩ። አሁን በሶስተኛ ወገን እንኳን መግባባት ችግር የሆነበት ዘመን መጣ። አልፎ አልፎ ደግሞ ጥሩ አሉ፣ በጣም ጥሩ ባለትዳሮች ቤታቸውን ሽማግሌ የማያውቀው ከጋብቻ በፊት እንጂ ከዚያም በኋላ ሌላ አማካሪ የሌላቸው ከካህን ከእግዚአብሔር ሌላ እና እሺ ተባብለው ሄደች። እሷ ገዳም ገባች። ብዙ በጾም በጸሎት ኖረች። ከኖረች በኋላ ፈቃድ እግዚአብሔር መችስ እርሱ ባወቀ ልባቸውን ላቀኑ ቅርብ ነው፣ ለየዋሃን ለትሑታኑ እንደ ፈቃዱ ለሚኖሩ። አሁን እግዚአብሔር የራቀን ብልጥ ሆነን ነው ምዕመናን። ብልጥ ሰው የት ይመስላችኋል? መቅደስ ውስጥ እንኳን ብልጥ ይኮናል ነው እኮ። እና እኛም ብልጥ እናንተም ብልጥ። እንግዲህ የተያያዘን ወዴት እንደምንሄድ እግዚአብሔር ይወቅ። እና ቅን የዋህ ነው መሆን፣ እግዚአብሔርን ነው ማስቀደም። እግዚአብሔርን ብላ ስለወጣች እግዚአብሔርን ብለው የወጡ ደግሞ እግዚአብሔር መንገዱን ይመራቸዋል። አንድ በገዳም በምድረ በዳ የሚኖር ባህታዊ ተገለጠላት። በአሁኑ ዘመን አይደለም፣ እግዚአብሔርን ብሎ በምድረ በዳ የሚኖር ነው። በኋላ አንቺ ሴት እግዚአብሔር ፈቃዱ በዚህ በምድረ በዳ በገዳም እንድትኖሪ አይደለም አላት። እና ምንድን ነው አለችው ቅድስት ዮስቴና። አይ ዓለም በጸሎቱ የሚጠቅም በቃል ኪዳኑ ሰው ሁሉ የሚማጸነው ደግ ፍሬ ከአንቺ ይገኛል አላት። አላደጋግሞ ይሄን ነገራት። እና እሷም እንግዲያውስ በሕይወቴ እግዚአብሔር የወደደው ይሁን አለች። እስቲ በሉ በሕይወቴ እግዚአብሔር የወደደው ይሁን። ድገሙ፣ አንድ ጊዜ ድገሙ። እና እንግዲህ ዛሬ እስቲ የመጣችሁ ይህንን ይዛችሁ ሄዱ። የዮስቴናን ቃል የአቡነ ሀብተ ማርያም እናት የጻድቁ የቅዱሱ በሕይወቴ ማን የወደደው ይሁን። ለይግበር እግዚአብሔር ዘአደሞ እግዚአብሔር የወደደውን ያድርግ አለች። እና ይህን ብቻ ይዛችሁ ብትሄዱ እኮ ብዙ አንነጋገር፣ አይበቃም? ይበቃል። እንደዚህ አለች። አቡነ ሀብተ ማርያም እናታቸው ቅድስት ዮስቴና እግዚአብሔር የወደደው ይሁን፣ የወደደውን ያድርግ፣ እኔ እግዚአብሔር ነኝ ብላ ከገዳም ወደ ዓለም ተመለሰች። ከባለቤቷ ተገናኘች። ሌላም ደግሞ አላገባችም።
ወደ ሌላ አልሄደችም። ታማኞች ናቸው የድሮ ሰዎች። አሁንም ታማኞች አሉ። ኪዳናቸውን አክብረው የተደበደቡ እየተገፉ ዘመድ እየጠላቸው በቃ እንዲህ ኪዳናቸውን አክብረው የሚኖሩ አሉ። አሁንም ሴቶች፣ ወንዶች። ትዳር ትልቅ ቁም ነገር ነው ምዕመናን። በጣም ትልቅ ኪዳን ነው። እግዚአብሔር የሰራው ነው። በመንግስት የተሰራ አይደለም፣ በዓለም የተሰራ አይደለም። በጣም ቅዱስ ነው። ሰው የሚገኝበት እግዚአብሔር የሚመሰገንበት ነው ትዳር እና ትዳራችሁን አክብሩ። ባሎቻችሁን ሴቶች አክብሩ። ወንዶችም ሚስቶቻችሁን ውደዱ። ቅዱስ ጳውሎስ ያለው ይሄን ነው። ቤተ ክርስቲያንን ክርስቶስ እንደወደዳት ደሙን እንዳፈሰሰላት እናንተም ባሎች ሆይ አፍቅሩ አንስቲያክሙ፣ ሚስቶቻችሁን ውደዱ ብሏል። ሴቶችም ወከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዘው እናንተም ታዘዛ ለአምታቲክን በንጽህና ሆናችሁ ለባሎቻችሁ ታዘዙ፣ ተገዙ። እነዚህ ነው ሕጉ። በብልጣብልጥነት ዓለም የትም አልደረሰም። ትውልድ አልባ ሆንን። በቃ ሰው አልባ ሆንን። አሁን ቀጣፊው ሁሉ ሰው እየሆነ ተጠራ ማለት ነው። እና ትዳር ቢከበር የተከበረ ሰው ይወለዳል። በሚግባቡ እግዚአብሔርን በሚያስቀድሙ በሕይወቴ እግዚአብሔር የወደደውን ያድርግ በሚሉ ባለትዳሮች ደጋግ ካህናት ይገኛሉ። ደጋግ ካህናት እግዚአብሔርን የሚያስቀድሙ በአቡነ ሀብተ ማርያም በኪዳናቸው እናያለን። እና እንደዚያ ሆነ። አቡነ ሀብተ ማርያም ነሐሴ 26 ቀን ተጸነሱ። ቅዱሱ በእውነቱ ነሐሴ 26 ተጸነሱ። ዛሬ ግንቦት 26 ቀን ወደዚህ ዓለም መጡ፣ ተወለዱ። ጻድቁ እንኳን ደስ አላችሁ። ዛሬ የተወለዱበት ዕለት ነው። ጻድቁ አቡነ ሀብተ ማርያም ዛሬ ተወለዱ። እንግዲህ ተወልደው እረኛ ሆነው አድገዋል። ከብት በግ ጠብቀው ፍየል ጠብቀው ነው ያደጉት። ለወላጆቻቸው ታዘዘው። ይገርማቸዋል። እንደዚህ አሁን በዚህ ዋቤ ቅርብ አይደለም፣ እንደዚህ ባለው ጫካ ነው ሲጠብቁ። ያው የከተማ ልጆች እዚህ ወደዚህ ወደ ዋቤ ታውቁታላችሁ። እንደዚህ ያለው ጫካ እዚያ ውስጥ በግ እየጠበቁ ፍየል ከብት እየጠበቁ አደጉ። ለወላጅ መታዘዝ ነው ይሄ። አሁን እኮ የከተማ ልጅ ጭቁ ነው እኮ ነው። 10 ብር ሰጣችሁ እኮ 5 አላንተ ከረሜላ ካልተባለ እኮ የሚታዘዝ ጠፋ ነው። ወላጆች እየነገሩ ነው። ልጆች ምላ በቃ በእንትን ሆነ በቀብድ ሆነ መታዘዝ። እዚሁ መሐረነ ክርስቶስ ነውር አይደል? ግን ልጆች በዚያው ላይ ስኳር እየቃማችሁ መንገድ ለመንገድ ብር ጠፋብኝ እያላችሁ ኧረ ጉድ ነው። አሁንማ ደግሞ ወላጆች እንግሊዝኛ የማያውቁ ወላጆች እስክሪብቶ ገዛው ይባላል ነው አሉ በከተማ። በኋላ ደግሞ በእንግሊዝኛ ያንን እስክሪብቶ ብንወስዱ እዚሁ ቅጣት ዘመን በእንግሊዝኛ መልሰው ደግሞ ምንድን ነው ስሙ ነበር እስክሪብቶ በእንግሊዝኛ ፔን ገዛው ይላሉ። ደግሞ ያንን እኮ መጽሐፍ ገዛ እና እንዲህ አይነት የቀጣፊ ጊዜ ተው፣ እንደዚህ አይደረግም። አቡነ ሀብተ ማርያምን ስማቸውን የምንጠራ የምትጠሩ የምታከብሩ በኪዳናቸው የምትማጸኑ ልጆች ለወላጆቻችሁ እውነተኛ ታዛዦች ሁኑ። ይሄ ነው ማክበር። ሌላውማ ምን ቁም ነገር አለው? ሕይወታቸውን ሕይወት ማድረግ እና በዚያ በከንቱ የጠብቁበት እንኳን ያደረጉት ብዙ ነገር አለ። ገርማቸዋል። እግዚአብሔር ታምር ያደርጋል። በገድላቸው እንደተጻፈ አንድ ሰው ይላል ጉልበተኛ ሆኖ ያው የእረኛ ጉልበተኛ 2 ነገር ያደርጋል። አንደኛ ስንቅ ይቀማል። እኔም በግ ጠብቄያለሁ በትንሽነቴ ጥቂት ጊዜ። የእረኛ ጉልበተኛ የሚያደርገው አንድ ስንቅ መቀማት፣ ያ ስንቅ ያመጣውን ትንሽ አነስት ያለውን ልጅ ቀምቶ ይበላል በበረሃ ብዙ ነገር። ሁለተኛ ደግሞ እሱ ቁጭ ብሎ ማዘዝ ትንሹ ያው በእረኝነት ምን ይባላል? ትናንሽ ጨቅላ ልጆችን ትልልቅ እረኞች ያዝዛሉ እና ጥቅሳቸው ምንድን ነው? ትልቅ ድንጋይ ለመቀመጥ ትንሽ ድንጋይ ለመወርወር ይላሉ። የእረኛ ጥቅስ ነው። እንዲህ እያለ እና አንድ እረኛ በትራቸውን ቀማቸው ይላል። ደበደባቸው፣ አስለቀሳቸው። አቡነ ሀብተ ማርያም በልጅነት
በኋላ እግዚአብሔር ፍረድበት አንተ የወደድከውን አድርግ ሲሉ ያን እረኛ ነፋስ ከመሬት ብድግ አድርጎ አየር ላይ ሆዱን እንደ ከበሮ ነፍቶ ቁጭ አደረገ። እረኞች እያዩ እግዚአብሔር ለታዛዦች ለቅኖች ቅርብ ነው፣ ለተገፉትም ቅርብ ነው፣ ለበቀለኞች ሩቅ ነው። እግዚአብሔር አደረገ። በኋላ እንግዲህ እግዚአብሔር በቸርነቱ መለሰው። እሱም ተምሮ እና ያን ካደረጉ በኋላ በበረሃ እየኖሩ አባታቸው ትምህርት ቤት አስገባቸው። ተማሩ። በቤተ ክርስቲያን የሚገባውን ትምህርት፣ ለአገልግሎት የሚገባውን እግዚአብሔርን የሚያሳውቀውን ከመምህር እግር ቁጭ ብለው ተማሩ። አሁን ለዚህ ላለንበት ሕይወት ያደረሱን እነሱ ተምረው በሰሩት ሕይወት ነው። ከተማሩ በኋላ ወደ ገዳም ገቡ። አሁን አቡነ መልከጼዴቅ ገዳም የሚባለው እዚያ ጻድቁ መነኮሱ ልብሰ ምንኩስናን አስኬማ መላእክትን ገንዘብ አደረጉ። ከመነኮሱ በኋላ በገድል በትሩፋት በአካባቢ እየዞሩ ወንጌል አስተማሩ። ተወስነው አሁን በደብረ አስቦ አቡነ ተክለ ሃይማኖት በጸለዩበት ቦታ በዚያም በሌሎቹ ገዳማት እየዞሩ በጾም በጸሎት በትሩፋት ለእግዚአብሔር በመገዛት ስለ ዓለም ሰላም፣ ፍቅር፣ ሕይወት በመጸለይ ሰው እንዲድን በመማፀን በማስተማር ሕይወታቸውን ለእግዚአብሔር ሰጥተው አሳልፈዋል። ቤት ልስራ ጎመን ልዝራ አላሉ። እግዚአብሔር አባቴ መንግሥተ ሰማያት ርስቴ፣ ነፍሴን ለሥላሴ ሥጋዬ ለምድረ በዳ አራዊት ይሁን ብለው እግዚአብሔርን ተከትለው ወጥተው ኖሩ። እንግዲህ ኑሮ እረፍት አይቀርም። እረፍታቸው ከመድረሱ በፊት እግዚአብሔር ኪዳን ሊሰጣቸው መጣ። ተገለጠላቸው እየጸለዩ እና እየበቁ ሲሄዱ ከምግብ እየተከለከሉ ከሳምንት አንድ ቀን ይቀምሱ ነበረ ይላል። ሳምንት በኋላ 40 ቀን ቆይተው አንዲት መንፈቀ ኅብስት ኩርማን ዳቤ ይቀምሳሉ። ከ40 ቀን በኋላ በሱባኤ እና እንደዚህ መድረስ ይቻላል። ያው በመብላት ወደ እንስሳነት ይታደጋል፣ በመጾም ወደ መልአክነት ይታደጋል። ጾም መልአክ ታደርገዋለች ሰውን፣ ሆድ ደግሞ ሰውን ሌባና እንስሳት አድርገዋለች። ሰው ስለ ሆዱ ሲል ስለ ስጋው ፍላጎት ሲል ሰው ይበቀላል። ከዚያም ሆዱ ይሞላል፣ ተኝቶ ያድራል። በኋላ ለጸሎት በየት ይነሳል። እንደዚሆን ተጋድሞ ማንኮራፋት ይሆናል ማለት። ምግብ ሲበዛ እንደዚያ እና ቀንሱ። ምግብ ከምግብ ጥቂት ማድረግ ይገባል። ያው ይበላል፣ ሳይበላ አይኖርም፣ ግን ሳይበዛ የተራበውን እያሰባችሁ እኛ ሆዳችን ሞልቶ ሲያድር ሆዳቸው ሳይሞላ አይደለም መሙላት ተውት። ከሁለት ቀን አንድ ቀን ማግኘት የማይችሉ ደግሞ አሉ እና እነሱን ማሰብ ይገባል። በጾም ስንኖር ፍቅር ይፈጸማል። በመብላት ስንኖር ሰው ኃጢአት ወደ መስራት ያድጋል ማለት ነው። እና አሁን ዓለማችን በሆድ ምክንያት ሰው ቢጣለው መስሏችሁ የራሱን እውነት ይዞ ሆዱን ለመንከባከብ ሲባል ወዳልሆነ ነገር ይሄዳል። ጻድቁ በጾም ነው የኖሩት እና ጻድቁን ስናስብ ስንማጸን እግዚአብሔር በቃል ኪዳናቸው እንዲምረን ስንለምን ጾም ጸሎታቸውን ማሰብ ይገባል። ስለ ጾም ስለ ጸሎታቸው መናገር ብቻውንም ሊሆን አይችልም። ምእመናን ቅዱስ ዮሐንስ አፈወርቅ ስለ መንግሥተ ሰማያት መስማት መንግሥተ ሰማያት የሚከት እንዳይመስላችሁ ይላል። አይሆን እንደዚያ ስለ መንግሥተ ሰማያትና ድንጋዮች ላይ ቢጻፍ እንደዚያ ሆኖ ስለ እረፍት ሰምተው ከግብፅ ወጥተው በምድረ በዳ የቀሩ ግብፃውያን ብዙ ናቸው። ከነዓን ሳይደርሱ ሕጉን ስላልጠበቁ ለኪዳኑ፣ ለሥርዓቱ፣ ለሰንበቱ ስላልታዘዙ በምድረ በዳ ቀርተዋል እና መንግሥተ ሰማያትን በሕይወት ነው የምትቀመሰው። አባቶቻችን በሕይወታቸው ቀመሷል። ስራቸው እስከ ዛሬ ድረስ ኃይል ሆኖ ለእኛ እንኳን አስተማሪ ሆኖ ይኖራል ማለት ነው። እና እግዚአብሔር ተገለጠላቸው። ከዕለታት ባሉ ፈሩ፣ ደነገጡ፣ ከመሬት ወደቁ። አትፍራ ልጄ ወዳጄ ሀብተ ማርያም ኪዳን ልሰጥ መጥቻለሁ አላቸው። ደስ አላቸው እና 7 አክሊላት በሰማይ ወረዱላቸው። ከሰማይ 7 እና 7ቱ ስለ 7 ነገራቸው ነው። ስለ 7 የሕይወት ስራቸው ነው። ሳይበዛ እንግዲህ 7 አክሊል ለቅዱሳን የወረደ ነው። እኛ አሁን ምዕመናን እዚህ በዓል መተን ምን ይዘን ለመሄድ ነው የመጣ ነው? ምን አስባችሁ ነው የመጣችሁ?
አቤት ብልጦች በረከት የሰው ብልጥ በጣም ሕይወታችሁን ነው መለወጥ። በረከት ብልጥ ለምን ነው የምትሆኑት? አሁን ሰው ሲጠየቅ ከጻድቁ ትክክል ነው። ሕይወት ሲለወጥ ነው በረከት የሚመጣው። እየነገርኳችሁ እኮ ስለ እግዚአብሔር እኮ ሰይጣንም እኮ ይናገራል። ይገርማችኋል። እምነት አለው ሰይጣንም። አጋንንትን ያምኑ ወይ ርዕዱ ይላል። ተንቀጥቅጠው ያምናሉ፣ ግን ሕይወቱ የለም። እና ቅድም እንዳልኳችሁ የጻድቁ ወላጆች እንደኖሩት ባለትዳሮች ልትኖሩ ነው። አሁን ዛሬ እንግዲህ ይዛችሁ ምትሄዱ እንጂ አፍሳችሁ ልትሄዱ የመያዟል። አቤት አቤት! የመቀበሉ የመስራቱንስ ማን ይስራው? በጎ ባለትዳሮች ሁኑ። በቃ በረከቱ ያን ጊዜ ይመጣል። እና ጻድቁ 7 ስራዎች ነበሯቸው። 7 አክሊላት በሰማይ ፍጹም ክብር ማለት ነው። ፍጹም ክብር እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ያሬድ እንደሌሎቹም ቅዱሳን እንደ ሐዋርያት እንደ ቅዱሳን አርድእት እንደነሱ 7 ነገሮች አሏቸው። እነሱ እንግዲህ በደንብ አዳምጡ ማለት ነው። አንደኛ ስለ ምናኔ ዓለምን የዓለም ሹመቱ ሽልማቱ ግምጃው አውራጃው መብሉ መጠጡ ብስጡ ጌጡ ምን ይጠቅማል? ሰው ዓለምን ቢገዛ ቢነዳ ነፍሱን ካጠፋ ምን ይጠቅመዋል ብለህ ስለመመነንህ ስለምናኔ አንድ አክሊል እሰጥሃለሁ አላቸው። ምናኔ ያተርፋል። ዓለምን መናቅ ዓለምን ገንዘብ ወደ ማድረግ ያሳድጋል። እስቲ እግዚአብሔር ያሳያቸው። አሁን ሀብተ ማርያም በዓለም አግብተው ቢሆን ስንት ልጅ ይኖራቸው ነበር በስጋ? እንደው ቢበዛ እንደው ቢሆን በሉ እስቲ። እና አቡነ ተክለ ሃይማኖት ስንት ልጅ ወልዱ ይሆን? ቢበዛ 10-12 ነው። እንደው በዚያ ጊዜ ብዙ ይወለዳል። የአሁን ዘመን ሰው ነው እንጂ ክፉ ብዙ ማይወልድ። እርግጥ ያው እንግዲህ ኑሮውም እና እንደዚያ ቢሆን ነው አባት የሚሏቸው እነዚያ ልጆች ነበሩ። አሁን ዓለምን ንቀው እግዚአብሔርን ስለተከተሉ የሚያምን ክርስቲያን ሁሉ አባቴ ይላቸዋል። የሁሉ ልጅ አላቸው ጻድቁ ስለምናኔያቸው የሁሉ ልጅ አባታችን እንላቸዋለን። ስለምናኔ አንድ አክሊል እሰጥሃለሁ። ሁለተኛ ስለ ድንግልና አክሊል እሰጥሃለሁ አላቸው። ስለ ድንግልና እስቲ ስለ ድንግልና በሉ። ስለምን ቀዝቀዝ አላችሁ በሉ። አሁን በዚህ ዘመን ድንግልና በጣም ከባድ ነገር ነው። ከባድ በጣም አደጋ። ወላጅ ልጁን የማያዝዝበት ዘመን አሁን ስልክ ምናምን በዝቶ እግዚአብሔር የሆነው ይሄን ዓለምና እግዚአብሔር ወላጅን የሚያከብር ልጅ ጠፍቶ በራሴ ነው። አሁን እኮ ይገርማል እኮ በወላጅ እኮ ተፈልጎ የሚመጣ ባል ሴቱ አልቀበል እያለ አይጥጋባችሁ አይድረስ። አቤታ እንደው ምን ልትሆኑ ነው እናንተ? ኧረ ተው ግድ የላችሁም። ተው ለወላጅ ታዘዙ። እኛ በፈቀድነው ተጠናንተን ተግባብተን እናንተ ፊዚክስ ናችሁ፣ ባዮሎጂ፣ ኬሚስትሪ ናችሁ 5 ዓመት ብትጠናሉ። ኧረ ተው ለወላጅ ሕግ ተገዙ። እንደዚያ ቢሆን እኮ ክብራችሁን ትጠብቁ ነበር። አሁን በራሳችን ትላላችሁ፣ በኋላ የሆነ ቀያይ ለብሳችሁ አሁን ደግሞ የሆነ ምናምን እንደ ሁሉ መጡ። እግዚኦ አቤት እኮ ይቀርገር። አሁን በትምህርት ቤት ሁሉ ወላጆች ያልሰማችሁት ጉዳይ ነው። ለመጽሐፍ እያሉ ብር የሚቀበላችሁ ልጆች ለሆነ በዓል ሁሉ ነው። እንግዲህ ልጆች የፈለጋችሁ አድርጉኝ እንጂ ይገርማችኋል። ምን ቀን አለ መሰላችሁ? ትምህርት ቤት ላይ ምን ቀን አለ ልብስ ተገዝቶ የሚከበርበት? ልጆች ተናገሩ። አቤት መግዛት የማይችለው ልብስ ተከራይቶ የሚያከብርበት ትምህርት ቤት ቀን አለ። ይገርማችኋል። እንግዲህ ወላጆች ሰምቼ ነው የሰማችሁ ወላጆች አላችሁ እና አሁን ጥሩ አይደለም። ሌላም አለ። በቃ ይገናኛሉ። ወላጅ እንዳይሰማ ቋንቋቸው ሌላ ነው መግባቢያቸው። እንግሊዝኛ እንኳ ቢሆን አሁን ወላጅ ለምዶታል። በቴሌቪዥን ቀየሩት ደግሞ የአራዳ ቋንቋ ብለው። እግዚኦ እኮ ነው። ኧረ ተው እግዚኦ። ያንተ አጥንት አንተን ትረሳዋለህ እንኳን ሌላ ነገር ሊያስብ። አንተ ሴት አውቀው ነው ደግሞ አፈር ነው የሚበላው።
3 ቀን ከሆነ በኋላ የት አባቱ የለም። አሁን ነው የሚኳኳል፣ አሁን ነው የሚለባብስ እንጂ ከ3 ቀን በኋላ ሰውም አይጠጋ። የሚያጥቡ ሰዎች እንኳን አፍንጫቸውን አፍነው ነው የሚያጥቧቸው። ስትሞት እንደዚህ ያለ ይመስላችኋል? ሰው እኮ ቀጣፊ እኮ ሞታችሁ ሲያጥቡ እንኳን የሚያለቅስ ይኖራል። ከ2 ቀን በኋላ ግን አይቀመጥም። እናት ምናልባት የሚወድ የሆነ ሰው መቃብሩ ላይ 2-3 ቀን ድሮ 7 ቀን ይለቀስ ነበረ። አሁን አግባብነት የለውም። በእርግጥ ፍቅር ከመግለጽ የተነሳ ሰው እንደዚህ ያደርጋል። ያው በኢትዮጵያ ደግሞ 30 ቀን ሙሉ ይለቀስ ነበር። ከእስራኤልና ኢትዮጵያውያን በለቅሶና በሰርግ ይመሳሰላል በሌላ እና እንደዚህ ያለው ለማለት ነው። ቂም በቀል ስለሌለ ንጹሕ ስለሆነ 5ኛ 4ቱን ወንጌላውያን ቅዱስ አቡነ ሀብተ ማርያም ጻድቁ የመለከት አባት 4ቱን ወንጌላውያን 4ቱን ወንጌላት ሳያቋርጡ ዘወትር ይጸልዩ ነበረ። ወንጌል ይጸልያሉ ዘወትር። እንግዲህ ክርስትና እንደዚህ ነው። ዛሬም እንትና ወንጌል አያውቁም ብሏት ቤተክርስቲያን እኮ ይገርማቸዋል እኮ። አቤት ውሸታቸው ደግሞ እንትና ማለት እንትና በእርግጥ አይባልም። እንትና ታድሶቹ ማለት ነው። መናፍቃን ሞኞች እና አቡነ ሀብተ ማርያም ወንጌል ዘወትር የሚጸልዩት ሕይወታቸው ወንጌል እኮ ነው። ይህንን አያነቡ? ለምንድን ነው የማያነቡት? እናንተም እኛ እኮ አባቶቻችን መስበክ አይደለም ወንጌልን በሕይወታቸው የሚሰሩ ዘወትር ወንጌልን ጸሎት አድርገው የሚኖሩ አባቶች አሉ። ለምስት አቡነ ሀብተ ማርያም አትሉ? አትመልሱ? አታስተምሩም? ሃይማኖታችሁን አትመሰክሩ? ለምን ትፈራላችሁ? አባት እንደሌለው ለምን ትሆናላችሁ? ስለዚህ አክሊል እሰጥሃለሁ። 5ኛ ወንጌል ስለመጸለይ ዘወትር ስለማንበብ እና ወንጌል ድገሙ፣ አንብቡ፣ ልጆቻችሁን አስነብቡ። ዝም ብላችሁ አፕል ቢባናና ምን አትበሉ። እሱ እዚያው ይማሩ። ወንጌል አስነብቧቸው። እንደዚህ እንደ ቤተክርስቲያን ጥንታዊውን አገር በቀሉን እውቀት እንግሊዝኛውን ወይ ያልተግባባንበት ወይ ያላደግንበት ጥሩ ነው። ቋንቋ ርኩስም ቅዱስም የለውም አጠቃቀሙ። አገር በቀሉ ግን ከእግዚአብሔር የሚያደርስ ነው። የምናውቀው የምናምነው እና ወንጌል የጸለዩ